ጫት ያመረቀን እንዴ ይሹ አንተ ማርገዝኛት ረበስና ሰላም እንዴት ናችሁ? ወዲየና ቪታቲው ተከታታዮች ቤተሰቦች ሁሉ አማን ሁሉ ፒስ። አንቺ ደህና ነሽ? አይ ደህና ነኝ። አንተ እንዴት ነህ? ጠፋሽ እኮ ምን? እሺ አላላላ ዛሬ ከረጅም ጊዜ በኋላ ተመልሰን መተናል። ሰሞኑን አነጋጋሪ የሆኑ ቪዲዮችን ይዘንላችሁ መተናል። እንደተለመደው ሪአክት የምናደርግበት ይሆናል። በጣም አስቂኝ በጣም አዝናኝ ቪዲዮዎች ተካተውበታል። የሰይዶ ማርሻል ጉዳይ አሁን መቋጫውን አግኝቷል ማለት ነው። አልፋየትም እናቴ ትቆጣኛለች አልቆጣል ምናምን ሲል ነበር። በስተመጨረሻ ህዝቡም ደግሞ ፈርቷል ምናምን ሲል ነበር። በዛ ምክንያት መሰለኝ እንትን ያለ ምን የተስማማው መፈራ ነው ቁማር አይመስለኝም። ቁማርም ምናምን ብሏል። አንፕሮፌሽናል ምናምን የሚለውም ነገር አለ። ብቻ በመጨረሻም ከጆኒ ጋር ለመፋየት ሰይዶ ማርሻል ሳይን ዘ ኮንትራክት ብሎ ፈርሟል። እከልዋለሁ እያለ ነው እየዛተ ነው። ጆኒ ደግሞ ጉልበትሽን ካልሰበርኩ እኔ በቀሉ አይደለሁም እያለች ነው። ቁራሪቶ በለሰው ማውጣታውለታ እና እሱንም የተመለከተ ቪዲዮ አለ። እሱንም እናያለን። የተለያዩ አዝናኝ ቪዲዮዎች በዚህ ቪዲዮ ተካተዋል። እንዴት ናችሁ? ደህና ናችሁ? ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ እያረግን ይሄን ቪዲዮ እንጀምራለን። እስከመጨረሻው ድረስ ማየት ደግሞ የዚህ ቤት ህግና ደንብ ነው። ከህግና ደንቦቹ መካከል ደግሞ ላይክ እና ሰብስክራይብ ማድረግ ግዴታ ነው። በምን እንደተስማማ ታውቃለህ? ከትኬት 10% ለሱ ሊሰጠው ከባድ ተሸነፈም አልተሸነፈም ነው እንደዛ የሚል ነገር አንስቷል። ከትኬት 10% ለዛ ነው እኔ ቁማር ከተጫወትኩ ነው እናቴ ትጣላኛለች እና ከተሸነፍክ ይሰጣል 10 ሚሊዮን ከተሸነፍክ በባዶ ትወጣለህ ማለት ይሄ ቁማር ነው። ስለዚህ እኔ የጠየኩትኝ ከትኬት 10% እንዲሰጡ ነው ብሏል። እና ተሰጡ 10%። ቆይ 10 ሰው ይገባስ? አንድ ሰው ይሄድ ለምን? 10 ሰው ይገባ እንደሱ እናስላለታ 10 ሰው ገባ እንበል በአንድ ብር ይገባ ሰዎች ማለት አንድ ብር ይዘው እኮ ነው የሚሄዱ። ሰይዶ ያያዋጣም ዝም ብለሽ አረኒ በጣም ያዋጣል። ባለፈው የገባውን ህዝብ አይተሃል? ቆይ አይ አዘጋጆቹ ምናምን የሆነ ፌቨር ፈጥረው ማለት ነው ህዝብ እንዳይመጣ ሻሻ እንዳይሰሩ ይልቃው ህዝብ እንዳይመጣ እና በቃ ይተላለፋል። በቃ የሆነ ስክሪን ላይ ምናምን በትልቁ ሌላ ቦታ ተዘጋጅቶ ምናምን ማለት ነው። ወይኔ 10 ወረሽን ይዘሽ በቃ ብቻ አሪፍ ተደራዳሪ ነው ሰይዶ። ተደራዳሪ በጣም ታውቃለህ። ግን መጀመሪያ ኮንትንስ ገቡ። መጀመሪያ 5 ሚሊዮን ተባለ። ከዛ ለአሸናፊ 4 ሚሊዮን ለተሸናፊ 1 ሚሊዮን ተባለ። ከዛ በፍጹም አለ 10 ሚሊዮን ካላረጉት አለ 5 ሲባል እሺ ሲሉ ማለት ነው 10 ሚሊዮን ካላረጋቸው በፍጹም ምናምን አለ። 10 ሚሊዮንንም ደግሞ ካሸነፍኩ ሰራሉት። ይሄ ደግሞ አያዋጣውም፣ ጭራሽ አያዋጣውም። ምክንያቱም ቢሸነፍ ባዶ እጁና እሱ ደግሞ አልሸነፍም ነው የሚለው። አይም እንትንም ነው ጌታቸው የሚባለው እንትን አደረገው የሆነ የመንደር ውል አደረገው። አሸነፈው ውሰድ ምናምን አይነት ነገር እንደዛ ይባላል አይደለማ። በአምስቱ እኮ መጀመሪያ እኮ ቀርቦለታል እኮ 4 ለአሸናፊ 1 ለተሸናፊ ተባለ። እንዲህ ይቀመጣል አይደል? አንድ እንደዚህ ምናምን ተቀመጠ እኮ እንደዛ ተባለ። እሱ ምን አለ ተባለለት እኮ አይደል? ለአሸናፊ 4 ሚሊዮን ለተሸናፊ 1 ሚሊዮን ተባለ። ከዛ አለ እንደውም በቃ 10 ሚሊዮን እሱ ብሎ ተከራከራ። 10 ሚሊዮን ካልሰጣች ካላስገባችሁልኝ ምናምን አለ። እሺ 10 ሚሊዮን እንሰጣለን ግን ካሸነፍክ ነው። ከተሸነፍክ ግን ከነቁንጣቱ እንዲያውን አይባልም የምር። አሁን እንደዚህ ካዘጋጆች ይባላል። ለምን ካዘጋጆች እንደዚህ አይነት ነገር አይጠበቅም ይባላል። እኔ ልክ ናቸው አይኔ ለምን ተቃለ መጀመሪያ እኮ ኦፈር ተደርጓል። ኦፈሩን ሲያቀርቡለት ማለት ነው። በዛ እሱ ላለመወዳደር ነበረ መጀመሪያ ዳርዳር አለ ግን በቃ ተሳካለት። እንትን አይተሽዋል ግን ፊቱ ምናምን አይተሽዋል? በቃ የሆነ እንትን ብሎ ሲፈራረም
ምስኪናላ ሲል የነበረ ሰውዬ እውነተኛ ማንነቱ ተገለጠ። ከዛ በኋላ እኮ ግን ይሄ እናቴ ትቆጣኛለች ምናምን በሚለው እኮ ማስታወቂያ ራሱ ሰራ። አይ እሱ በጣም የማርኬቲንግ ሰው ነው። አይ በዚህ ሊደነቅ ይገባል። ሰይዶ ማርሻል የሚወረወርበትን እያንዳንዷን ሲንግል ድንጋይ ይጠቀምበታል። አሁን እናቴ ትቆጣኛለች አላበላም ምናምን ያ ማስታወቂያ ሰራ። ኧረ ይመችሽ ግን ይመችሽ ሰይዶ ማርሻል ይመችሽ። ግን እስቲ እኔ የምፈልገው ምንድነው ታውቂያለሽ? እንዳልሽ ልንገርህ ቆይ እነ ሰሚራን እነ ፈጥዋ ስጨፋና ማራቸው ስጨፍጭ ይተይተሻል አላ አይቆጣም። እሱን አባባሉ ምናምን በጣም ያስቃል። እናቴ ትቆጣኛለች። ሰይዶ ማርሻል ቨርሰስ ጆኒ ጂሰስ ነው። ማን ያሸንፋል ብላችሁ ታስባላችሁ? እስቲ ኮሜንት ስር ሐሳባችሁን አስተያየታችሁን እስቲ ማን ያሸንፋል? አንቺ ማን ያሸንፍ ይመስልሻል? እኔ እንደባለፈው እንዳየሁት ማለት ነው ከሆነ አይ አሁን ግን ነው ወሰን ይገብዳል። አይ ገምች ዝም ብለሽ ግምት እኮ ነው። እናንተም ከስር ገምታችሁ ጆኒ ይመስለኛል ጆኒ። እኔ ደግሞ ሰይዶ ማርሻል ብዬ 1 ሚሊዮን አስይዛለሁ። በነገራችን ላይ ማለት ነው የኔ ተቃራኒ አሁን እኔ ሰይዶ ብል ጆኒ ነው የሚለው ሲያሽር ነው። እውነታውን መሸሽ የለብንም። ጆኒ ሰይዶ ብል እኔ ጆኒ ቅርጥፍ ነው የሚያረጋት። ጆኒ ያምን ቅርጥፍ ነው የሚያረጋት ይበላታል። ግን ሰማኝ አሁን እነዚህ እኮ ሁለቱም እንትን ናቸው። እጥረታቸውም ድንፉጭነታቸው ድፎነታቸው የሆነ ቅርጻቸው ምናምን አንድ አይነት ነው። ሁለቱም ቂጣም ናቸው፣ ዝብጤ ቦርጫም ናቸው ምናምን እና ይሄ በቃ በጣም እንትን ይመስለኛል አጓጊ ይመስለኛል። እውነት ለመናገር ከዛ ይልቅና እና ለነስቲ ከ3 ወር በኋላ ነው ከ4 ወር በኋላ እስቲ ሐሳባችሁን ግምታችሁን አስቀምጡ ከስር ኮሜንት ስር። ወደ ቀጣይ ቪዲዮ እንሂድ። ጫት ያመረቀን እንዴ ይሄ አንተ ማርጋስኛት ረበስና ምን ቢሉ ጥሩ ነው። ዝንጀሮ መስሏት እኮ ይሄ የቀመን በየሱ ወይኔ ቡግሩ ዝንጀሮ መስሏት እኮ ነው። ሰውዬው ጸጉሩ ወይኔ አምላኬ ቀማመለችው እኮ። አንተ ተጠጣም የሚጨባ ነው የማን ምግባዛን እንዴ ዋይፋይ ነው ዋፍል የሚባል ምግብ አለ እንዴ? የት አለ ዋይፋይ? ዋፍል አንተ አዛል እንዴ? ዋይፋይ ነው ያልኩት። ዋፍል ነው ያልከኝ አይደል እንዴ? መቀመጫ የሌለበት ነገር ነው። እንዴት ማለት 530 ብር እንዴ? ለዋፍል ነው። እኔ ዋይፋይ ብዬ መጥቼ የሳምንት አልመላም እንዴ? ኧረ ማርያምን የሳምንት ፓኬጅ አልሞላም። ታዲያ እንደዛ ከሆነ የሳምንት ፓኬጅ አልሞላም ወይ እንደዛ ከሆነ ዋይፋይ ብዬ ነገርኩት። ዋፍል ደግሞ በሁሉም በቃ በሁሉም በየሄድንበት ሁሉ ስም እያወጣችሁ ምግብ መናገር ትጀምራላችሁ እንዴ? ያን 530 ብር የሳምንት ፓኬጅ አልሞላም። ምን ያደርግልኛል? ይቅርታ ግን ዋይፋይ ኧረ ያው ብር ነው ያላስ ብር ማምጣት ይችላል ወይ ስልክ ምናምን ጋር እንዴ? ታዲያ ዋይፋይ ስለ ዋፍል ምናምን ብለህ ታመጣለህ? በየሄድንበት ሁሉ አዲስ ምን ያላቅም ዋፍል የሚባል ነገር እንጀራ በቅጡ ያረረብኝ ሰውዬ ዋፍል ምን ማለት ነው? የሳምንት ፓኬጅ ሞልቼ አልጠቀምም። ዋይፋይ ብዬ ነው የምትወስድ ስመጣ አንተ ዋይፋይ ስላልሰማኝ እንዴ በየሄድንበት ሁሉ የሆነ ነገር ስንራመድ ምግብ ማምጣት ኧረ ጭራሽ እኔ ምን አላየሁትም። አሁን ገና ነው ያየሁት። እኔ ዋይፋይ ምናምን የሚባል ምግብ እኔ ሰምቼ ማለት ነው። እንካሽ በቃ ወይ በኋላ ብር እንትን እንላለን። በቃ እንብለው በእናትህ ምንድን ነው እንዴት ነው የምትበላው? ወይኔ አንተ ሶምበላ ምኑ ላይ መንቀበው እዚህ ጋር ነው የሚነሳነሰው እንደ ሲራፕ ነገር እና የሙዝ አይደል እንዴ? ምን የቆሙ ሙዝ ቆና አይደል? እንደዚህ ነው ያው እዚህ ጋር ተነሳ። ግን የምር ነው ወይስ ምንድን ነው? ባለፈው አይስክሪም አንተ እባክህ የሚበላ ኧረ የሚቀባ ነው ምናምን ነገር ብሎ አይስክሪም እና ለዚህ ማመን 30 ብር ይከፈል ነው። ምኑን መክሮ ምንም ጭቃ የመሰለ ነገር ነው። ምኑን ይሄ ምንድን ማጣበቂያ ነው? እንደዚህ ነው። አዎ እንደሱ ነው ትችላለህ። እንዳንተ ምርጫ ሙዝ እኮ ነው። አንድ ሙዝ እኮ ነው ያለው። ግማሽ ሙዝ እኮ ነው። እዚህ ቁጭ አንድ ሙዝ ማያን ግማሽ ሙዝ። እሺ በቃ
ይሄን ጭቃ የመሰለ ነገር 500 ምናምን ይሏል እና የሳምንት ፓኬጂን አልሞላበትም ነበር። ከኢንተርኔት እና ኢንተርኔት በነፃ ሊጠቀሙ እንዴ እየበላን ሊጠቀሙ እኮ እየበላን ሊጠቀሙ እኮ ምን ይባላል ማፈርከሱ ከነሱ አይ ድልሽ ወጥ ነው ምንድነው አንተ በፍሬው ደግሞ ምን እንደሚያካክል እንዳለ ይበስላል ውስጥ ነገሩ ይበስላል ጉወጥ ወይዳ ባካፋ አንደኛሽ ለማጨል እንዴ ነው ግን አረ እንቁላል ነው ወይስ ምንድነው ድንቁ አረ አንተ የሚገርም ስም አወጣውልህ ነው ድንቁ ራውት ለማለት ነው እንቁላል እንዴት እንቁላል የለም እንቁላል ሰላም ይመስላል እንቁላል በለው እንቁላል ኦኬ ማነሽ ገለቲ ሙዚቃው ከኛ ነው በቢት ነው እስቲ በይላት ይሁን አሳበለ እንደ አሳበለ ደግሞ እንዲሰስ እና አፋሩን ታንቀሳቀሳለች ስማ እኔ እናንተ ብቻ እኮ ነው ያፈርን ያለ ነው ምንድነው ያሳፈረው ስግጥ ብለና ልብስ ልቀይር ነው እግዚአብሔርን በቪዲዮ አስቀምጠው ራሱ ይዲያራ አንዷ ላይ ተሻለ እየጨፈረች ህፃን ሲገባ ወይ ጆብናት ምን አይነት ሰዓት ነው ኬት ነው ግን ንቅሮ ለብሰምጠስ ምንድነው ሽማ ጠጄ ራሷ ናት ሳይ ሆይ ጠጄ በቃኝ እኛም በቃም በእናት አረው ሌላው ኮስማራ ኮኮስ እንዴ ኢየሱስ አንተ በጀት እንደዚህ ሲሆን ቆይ ዘመን አቆሩ አቆር ለማረኝ ከብክቦ አስገባታል ስስቴ ብርቱ እጅ እንዳሰጣላልቱ ማረም እሺ ነው ተወክሏት አርዌ በሱስ ብቻ ጨረሰው ፈጣሪሁ አረታው እስበል በትንሹ ማየት ስለማይችል አይደል በትንሹ ማንሳት አይመችው ይሆናል ያምሻል ያንቺ ነው ይተውና እንደዛ ሊሆን ይችላል በትንሹ እንዴት ነው ማንሳት ማለት በጥኒ ያርጎ ማንሳት አይመችው ይሆናል ተውናት ይሁን መቆጣጠሪያ ከበለ መሰለ ሰው ይያማና ከደሪጋ ወርዱይ እንዴት ነሽ ሳልነግርሽ ማዳም እኮ ሴኪሪቲ ልታመጣ ሄዳለች እንዴ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገለኝ ነው ካልሆነ እወጣላታለሁ ጎል ፍልኪል ቆንጆ ነገር አንተ በቁንጅ ነው ምን አለ ስራና አልፈሰራ እንዴት አሽተው እትዬ ሰላም ቃስካውን አለጠብሽ ምንድነው እየሞከርኩ ነው ዋይ ለምንድነው የምትናገረው እየቀለድሽ ይሁን መቆጣጠሪያ ከበለ መሰለ ሰው ይያማና ደረቤት ኩባያ ነው መጣሽብኝ ከማጠበቅ ወጥሬው ሰምተምጭ እኔ ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፈኝ ነው ምንድነው ደህና ጥበቃ ፈጣንጣም ያለ ልጅ ነው ፈጣንጣም ይቆዋሉ ለጭንቅላት ባናት ነው የምትወርቀው
ተላጊ ተፈጣሉ ተሪኔ መስል በበስራት ዘንበና መልሳት ስጠኝ። ኧረ ተረጋጉ። በቃ መውጣት ነው የምፈልገው። ሴቴ ቀልድ ነው ያልሽው አንቺ። እኔ አንድ ነገር ልንገርሽ፣ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት የሰራሁት ማኪ ቡሽኪላ ካውደላ ታሳልሽ ለሊንክም ሽርታ ምንም ግን ደህና ነገር ትሰራለሽ አንቺ። ቀርዳ የተጠባበሰ ደህና ነገር የበላሽ በማን ነው? ቀርዳ ኤምባሲ ዲን ሰማ ነው የሚቀጥለው። በር መክፈቷ ላይ እንኳን የማይደርስ በስንት መከራ እኮ እያለ ከሰጠሽ ይሄ አሉሉ አናት ስቶቭ ላይ ትደርሳለሽ። ማን ነው የሚቀምስላት? በቃ አሁን ልንገርሽ፣ መሰናበተን ፈልገው ደሞዜን ስጪ። በየትኛው ባሽ ነው አንቺ ዳኒ አቡና ሲያዘውኩ ስቶር ላይ አግኝቻለሁ። ዘመን ፕሮቫይደር የሚል አፕሊኬሽን አለ። እዛ ላይ ሙያሽን ሰርተፊኬት ከሞላሽ በትክክለኛ ፕሮፌሽናል የሆነ ስራ በጥሩ ክፍያ ይሰጥሻል። ደግሞ ኳራት ማስተርስ አለኝ ለምን ሳፈልግ ለዚህ ነው አናት እንደዚህ የሞለለ ማስተርስ እየጨንከን እንዴ እዛ ላይ እንደው ቴክኒሻን ብዙ ነገር የቤት ውስጥ አስተሞለለ ነው ሴኩሪቲ ካሜራ ኤኒ ፕሮፌሽን ነው ያለው ሰው እዛ ላይ ራሱን ሊስተማር ይበናሰይ ነበር እንዴ? እንደውም አንቺም ደምከርሽ እዛ ላይ አፕላይ አድርገሽ ብትጠቀም ደስ ይለኛል። አንቺ ቃርዳ እንዴት ነው ያረጋችሁ ደግሞ የግልም ወይኔ አንቺ ማስታወቂያ እንደዚህ በቃ ያበደ ማስታወቂያ ይሰራል። አንደኛ አንቺ እንዴ ሆኗል። ያበደ ነው። ጸዴ ነው። ያ ተመችቶኛል። በር ላይ እንኳን ማይደርስ ቃርዳ ምንድነው? አረብኛ ነው እንዴ? እስቲ አረብኛ ነው ይችላል። ቃርዳ አይሆን አማርኛ ነገር መሰለኝ። እንጃ አረብኛ ነው። እሺ አረብኛ አረብ ቀመስ እኮ ነው። ማፊ ሙሽኪላ አልቡርሃን ቤት። ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር። በጣም ፈታ ብላችኋል ብለን እናስባለን። እስከዚህ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። እዚህ ድረስ ከመጣችሁ አይቀር ደግሞ ላይክ ያደርጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ ቆንጆ አሪፍና አዝናኝ ቪዲዮዎችን ይዘንላችሁ እንመጣለን። ናቪታ ግን እንጣፋችብን ምናምን አትሉም እንዴ? አንልም። ኧረ በሉ አትናፍቃችሁ። ለማንኛውም ናቪታ በእንቅልፏ አትደራደርም። አሁን ትልቅ ሰው ሆናለች። በእንቅልፏ አትደራደርም። ለዛ ነው እየመጣች ያለው ነው። እኛም እኮ እየጠፋን ነው። ለማንኛውም ቶሎ ለመምጣት እንሞክራለን። የዛሬ ቪዲዮ ይህንን ይመስላል። በሚቀጥለው ደግሞ ባበደ ቪዲዮ እናንተን በሚያዝናና ቪዲዮ እንመጣለን። እስከዛው ድረስ ሰላምና ጤና በያላችሁበት። ምንድነው ነው ችግር ካለ ተናገሪ።